ጠቅላይ ሚኒስትር አብይ አህመድ ስልጣን ለመልቀቅ ፈቃደኛ መሆናቸውን ገለጹ። ጠቅላይ ሚኒስትር አብይ አህመድ በ39ኛው የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ ልዩ የመሪዎች ጉባኤ ላይ ለመሳተፍ የኬንያ ዋና ከተማ ናይሮቢ መግባታቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ሀገራቸው ኢትዮጵያ ሲሉ እግራቸውን አጥተው እጃቸውን አጥተው አይናቸውን አጥተው ከዛም ባሻገር እጅግ ከፍተኛ ጉዳት አስተናግደው የመጡ በክብር የተሸኙ ደብዳቤ ይዘው የመጡ አግዟቸው አበረታቷቸው ከጎናቸው ሁኑ ተብለው ደብዳቤ ይዘው የመጡ የመከላከያ ሰራዊት አባላትን፣ የፌዴራል ፖሊስ አባላትን፣ የክልል ፖሊስ አባላትን ጡረታ የወጡትንም ቢሆን ማለት ነው በስነ ስርዓት የማታስተናግዱ የከተማ አስተዳደር ከንቲባ ነን የምትሉ በቀን 3 አይደለም በቀን 7 ጊዜ አንዴ ቁርጥ፣ አንዴ ክትፎ፣ አንዴ ቅቅል፣ አንዴ ወጥ ስትጠጡ የምትውሉ ሰዎች ማለት ነው ጀግኖቻችንን በስነ ስርዓት ማስተናገድ አለባቸው። በስነ ስርዓት ቢሮ ሲመጡ ማለት ነው ቆመው ሳይሆን እናንተ ቆማችሁ እነሱ ቁጭ ብለው መስተናገድ አለባቸው። አንዳንድ እጅግ ቡዘን የሆናችሁ የመንግስት ባለስልጣናት ማለት ነው እጅና እግሩን አጥቶ አይኑን አጥቶ የመጣ የመከላከያ ሰራዊት አባል መሬት ይሰጠኝ፣ ቤት ይሰጠኝ፣ አቅም የለኝም ብሎ ሲጠይቅ የምታመናጭቁ፣ የምትሳደቡ፣ ውጣልኝ የምትሉ አንዳንዶቻችሁ ደግሞ የሉም በሏቸው የምትሉ ማለት ነው ከአሁን በኋላ መመሪያ ጠድቆ ቢሮ ጠረጴዛ ላይ ይመጣና ይቀመጥልሃል። የዛኔ ወደህ ታስተናግዳለህ። ወደህ አፍንጫ ተይዘው ታስተናግደዋለህ። እንደናንተ እኮ ወጥ ይጠጡ አይደለም እነዚህ ልጆች። እንደናንተ በየሉካንዳ ቤት እየሄዱ ወይም ነዳጅ እየሸጡ አይደለም እግራቸው በጥይት የተማታው። ለኢትዮጵያ ለእናት ሀገራቸው ሲሉ ነው ይህን ሁሉ ዋጋ የከፈሉት። እናንተ ግን በየግሮሰሪው እየዞራችሁ በመንግስት ገንዘብ በህዝብ ሀብት እንደፈለጋችሁ ትጨፍራላችሁ። አንድ ባለ ሀብት መጥቶ መሬት እፈልጋለሁ 1000 ካሬ ሲላችሁ በ10 ቀን ነው አለምሰጡት። በ10 ቀን እኮ ነው አንድ ባለ ሀብት መጥቶ መሬት ስጡኝ ሲላችሁ ለማያለማው መሬት ማለት ነው ሼድ እየሰራ እየሸነሸነ ለሚሸጠው መሬት በ10 ቀን ውስጥ ካቢኔት ሰብስቦ መሬት ይሰጣል። ኢትዮጵያን ላገለገሉ ጀግኖች የኢትዮጵያ ልጆች ግን ለኢትዮጵያ ቆመው ለሀገራችን ህይወታችንን እንስጥላሉ ሰዎች መሬት መስጠት ለእናንተ የሚከብዳችሁ ከሆነ በመመሪያ ይመጣላችኋል። መመሪያ ነው የሚመጣልህ። አንድ ቀን እነዚህ ልጆች የከፈሉትን ዋጋ ለኢትዮጵያ እናንተ አልከፈላችሁም። አንድ ደቂቃ አልከፈላችሁም። እነሱ የከፈሉትን ዋጋ እንደናንተ እኮ ሰፈር ለሰፈር ይዞ ቢራ መጠጣት አቅቷቸው አይደለም። ኢትዮጵያ የምትባል ሀገር አለችኝ ለኢትዮጵያ እንሰዋለን ብለው ነው የሄዱት። በህይወት ያሉትንም ተመልሰው የመጡ የተጎዱ ወንድሞቻችንንም የሞቱትንም ወንድሞቻችንን በሚክስ ደረጃ ለቤተሰቦቻቸው የሚገባውን ነገር ታደርጋለህ። በግድ ታደርጋለህ። አሁን ህግ ጸድቆ ይመጣልሃል። እንደተሳደብክ፣ እንዳንቋሸሽክ፣ እንደ ናካቸው አይደለም ታያታለህ። አሁን እያንዳንድሽ ማለት ነው እውነት ለመናገር መንግስት ብሎ ለመጥራት የሚከብድ የአሸባሪዎች ወይም የጋንግስተሮች ስብስብ የሚመስል ከአሁን በፊት በነበሩት ምርጫ በሚመስል መንገድ እንደው እዚህ ጋር እንደው ማሳሰብ ሁላችንም እንዳየ ነው የፓርቲያቸውን ምርጫ ሲያካሄድ ጠቅላይ ሚኒስትሩ አብይ አህመድ አስመራጭም ተመራጭም ሆኖ ነበር የቀረበው እና መድረኩን እየመራ አብይ አህመድ የምትሉ ሰዎች እጃችሁን አውጡ እያለ እሱ እየጠቆመ እያስጠቆመ እየተመረጠ መጨረሻ ላይ እሱ የድርጅቱ ሰብሳቢ ሆኖ በራሱ አስመራጭነት ማለት ነው